የተቆለፈበት ደራሲ እንዳለጌታ ከበደ፣ ተራኪ ታምራት ሙልጌታ። የተቆለፈበት እየሄደ ነው። አውቶቡሱ እየሄደ ነው። አፍቃሪ ልብን ተሸክሞ አውቶቡሱ ትናንሽ ከተሞችን አቋርጧል። ተራራዎችን አሳብሯል። ገና ብዙ 100 ኪሎ ሜትሮች ይጠብቁታል። የማያልቅ የሚመስል መንገድ ነው እፊታቸው የተዘረጋው፣ የአንድ ቀን መንገድ። እሱ የመሄድ ፍላጎት እንጂ ሲሄድ ሊያጋጥመው ስለሚችለው ነገር በጥልቀት አላሰበበትም ነበረ። የመሄጃ ገንዘብ ለማግኘት ብዙ ደክሟል። ከህሊናው ጋር ተሟግቷል። ለመሄድ ስላነሳሳው ጉዳይም ለማንም ትንፍሽ አላለም። ለእናቱና ለአብሮ አደግ ወዳጁ ብቻ። እናቱ ጡቴ ከተልህ የተመኘኸውን አትጣ ልጄ ብለው መርቀውታል። አብሮ አደጉ አደራ ሊጎዳ ከሚችል ነገር ራስህን ጠብቅ ብሎታል። እሱ ግን ጓደኛውን ትክ ብሎ እያየ ሰውነቴ እኮ የሷ ነው፣ በምንም ነገር አላቆሽሸውም ብሎ ቃል ገባለት። ድምፁን አለሳልሶ ቃላቱን አለዝቦ ከአሰሪዎቹ የ3 ቀን ፍቃድ የተቀበለው እናቴ በጠና ታማብኝ የሚል የውሸት ምክንያት አቅርቦ ነው። በዕድሜም በሙያውም በቀን ገቢም ወደሚመጥኑት ወዳጆቹ ዘንድ ቀርቦ ነው ያላቸው። እነዚህን ስበቦች በምክንያት ባያቀርብ ኖሮ ማን ወደ ክልል ደርሶ የመመለሻ ገንዘብ ይሰጠው ነበረ? ወደ እሷ ነው የሚሄደው። ና ብላው አይደለም። አንድ ቀን መጥቶ ያየኝ ይሆናል የሚል ግምትም ያላት አይመስለውም። ኤልሳ ከሷ በፊት ሌላ ጓደኛ አልነበረችውም። እሷ ከሄደች በኋላም ሌላ ፍቅረኛ አልያዘም። ሴት ፈራ፣ ሴት ሸሸ። ብቸኝነቱን አጥብቆ ወደደው። የነብርን ጭራ የመያዝ ያህል አልላቀቅህም፣ አልተውህም አለው። ወንድነቱን ብቻ ይዞ ቆመ። ኤልሳ ነበረች የብዙ ነገሮቹ ቁልፍ። ቁልፏን ይዛበት ሄደች። ይኸው እንደተቆለፈበት አለ፣ እንደተከረቸመበት። ልቡ ተዘግቷል። በተዘጋው ልቡ ውስጥ ኤልሳ ብቻ ናት ያለችበት። ተቆልፏል። የገባችዋ እንዳትወጣ አዲሷም እንዳትገባ ተቆልፏል። ወደ ልቡ ደጅ የቀረቡ ነበሩ። ምላሳቸውን አለሳልሰው መልካቸውን አሳምረው ድንግል ልቡን በፍቅር ማረሻ ለማረስ የሞከሩ። አንኳኩ፣ ግን አልተከፈተላቸውም። ጠሩት፣ ግን አልሰማቸውም። አይቶ እንዳላየ ሆኖ አለፋቸው። ኤልሳ ገዛችው። በየዕለቱ የሚያድግ አድጎም የሚጎለምስ ፍቅር ልቡ ውስጥ ቤት ሰራችበት። ቤቱን ይዞ ይዞራል። ከገዛ ፍቅሩ ጋር ፍቅር ያዘው። ይህንን ማድረጉ ደግሞ ለሕመም ዳረገው። መንፈሱ ተረበሸ፣ አእምሮው ተጠቃ።
ለ3 ዓመታት ያህል አብረው በፍቅር ቆይተዋል። 3 ዓመት ብላ ቀን ቆጥራ ዘመናቸውን የነገረችው እሷው ናት። እሷ አያውቀውም። ከመወለዴ በፊት ይመስለኛል አንቺን ማፍቀር የጀመርኩት ብሏታል። ይመስለዋል። ቆይቶ ግን ሄደችበት። እንጀራ ፍለጋ የእህል ውሃ ጥያቄ በሁለቱ መካከል ያለ መገናኘትን መንገድ ዘረጋ። መሄዷ ስህተት አልነበረም። ድህነት አንገዳግዷት ነው። እሱ ኤልሳን የማቆም አቅም አልነበረውም። ሳይንገዳገዱ ስለ መቆም ጥበብ ጓደኞቿ አስጎምጅተው ተረኩላት። ሄደችበት። በሄደችበት ቦታ ስሙን አንስታ የማታውቀው ባል ተዘጋጅቶ ጠበቃት። ኤልሳ ሚስት ሆነችለት። ኤልሳን ወንድ ወሰዳት። እንዴት አምኖ ይቀበል? ምን አይነት ባል ነው ከመዳፌ ፈልቅቆ የወሰዳት? ባለቤቷማ ባለቤት ነው አሉት። ተሸነፈ። በፍልሚያው ተረታ። እንደ ተማረከ ጄኔራል ሆነ። ሺህ የነጻነት፣ ሺህ የጽናት፣ ሺህ የእምነት ወታደሮችን ያሰማራ መስሎት ነበረ። ግና ወታደሮቹ መኖሩን የማያውቀው ባላጋራ፣ መፈጠሩን የማያውቀው ባለቤት ኤልሳን ወሰደበት። ሆነ። ይኸው 1 ዓመት ሊሞላ 3 ወር ብቻ ቀረው። ተጋብተን የምንወልድበት፣ ዓይንህን በልጄ ዓይን የማይበት ጊዜ ናፍቆኛል ትለው ነበረ። ብዙ ነገር ብላው ነበረ፣ ግን አንዱም አልተፈጸመም። ቃሏን አጠፈች ብሎ ማመን ለኤልሳ የነበረውን ፍቅርና ክብር ማሳነስ መስሎ ይታየዋል። ምክንያቶች ይኖራታል ብሎ ያስባል። ምክንያቶቿ ምን ሊሆኑ እንደሚችሉ መገመት ራስን ማሰቃየት ነው። ብቻ ደና ሆና በቆየችልኝ ይላል ኤልሳ። እውነትም ሕይወቱም ነበረች። በመንገዷ ተመላለሰ። በተመላለሰበት መንገድ ፈለጋት፣ ግን አልተገኘችም። ኤልሳ ውበቱም ፍቅሩም ነበረች። በቀደደችለት ቦይ ፈሰሰ። የፈሰሰበት ቦይ ግን እነኋት ፍቅረኛ አላለውም። ዛሬውና ነገው ነበረች። በትላንቱ ውስጥ እናቱ ነበር ልብ ውስጥ የሞሉት። በዛሬው ውስጥ እሷ ነበረች ጊዜውን ገዝታ የነገሰችበት። በነገ ውስጥ ደግሞ ልጁ፣ ትናንትናው ንጹሕና ሙሉ ሆኖ አልፏል። ዕድሜ ለእናቱ። ዛሬ ግና ባዶ ነው። ኤልሳ ጎደለችበት። ነገም እንደ ዛሬ መስሎ ይታየዋል። ባዶ ቤት፣ ጨለማ ቤት። እየሄደ ነው። አውቶቡሱ እየሄደ ነው። አፍቃሪ ልብ ተሸክሞ። የለበሰው ልብስ የሱ አይደለም። የተሳፈረበት ገንዘብ የሱ አይደለም። ስጦታውን የገዛበት ብር የሱ አይደለም። ወደ እሷ ለመሄድ እየባከነ ያለው ጊዜ የሱ አይደለም። የሱ የሆነው ነገር ልቡ ብቻ ነው። ልቡ ውስጥ አንድ ምስል አለ፣ አንድ ስም አለ፣ አንድ ማህተም አለ።
ምስሉ የኤልሳ፣ ስሙም የኤልሳ፣ ማኅተሙም የኤልሳ። ነገ ያገኛታል። ሲያገኛት ልቡን ከፍቶ ያሳያታል። ይህች ቀን ከሌሎች ቀናት ትለይበታለች። ኤልሳን ለማየት ሞላለት። ከሄደችበት በኋላ ጨልሞበት ነበረ። ዓይኗ ውስጥ ነው ያለው ዘመኑን የሚለኩስበት ክብሪት። ባልጠረጠረው ሁኔታ ጥላው ስትጎበልል ግራ ገባው። እንቅፋት መታው። ከሰው ጋር ተጋጨ። መምታታቱና መጋጨቱ ሲብስበት ከጥቂት መደናበሮች በኋላ ቆመ። በቆመበት ቆዘመ። ዓይኖቹን ከድኖ ወደ ውስጡ ገባ። ወደ ውስጡ ሰመጠ። ከሰመጠበት የትዝታ ባህር እንደ ዕድል ሆኖ አዲስ የሐሳብ ዓሣ ይዞ ወጣ። ሂድ 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 አለው። ኤልሳን 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 አለው። ሂድና ምክንያቷን ጠይቃት አለው። ለኔ የነበረሽ ፍቅር ምን ገደለው? በላት በላት አለው። ይኸው ዛሬ ለመጀመሪያ ጊዜ ከትውልድ አገሩ ወጣ። ወደማያውቀው ክልል መጣ። አውቶቡሱ ቆመ። ተሳፋሪዎች ጩኸታቸውና ጭነታቸውን ተሸክመው ወረዱ። ጨልሞ ነበረ። በሁለተኛው ቀን እንግድነቱን ያወቁ የሀገሩ ዱርዬዎች የያዘውን ዘረፉት። ለኤልሳ የወሰደላትን ስጦታ ከተጻጻፏቸው ደብዳቤዎች ጋር ከተነሷቸው ፎቶግራፎች ጋር ወሰዷቸው። ከወሰዱበት ነገር መካከል ለነሱ የሚጠቅም ነገር በማጣታቸው ላባከኑት ጊዜና ጉልበት መታሰቢያ ይሆን ዘንድ በዱላ ነረቱት። ግንባሩ ቆሰለ። ቤቷን ለማግኘት በጣም ተቸገረ። በተሰጠው አድራሻ መሠረት ወደ ኤልሳ ቤት ሄደ። መናኸሪያ አካባቢ ልቡ መታ መታ መታ፣ በኃይል መታ። የሚንቀሳቀስ ሳጥን የሆነ መሰለው። ሳጥኑ ተቆልፏል። ቢቆለፍም እግር አለው። ለ9 ወራት የቆመው እግሩ አሁን መሄድ ጀምሯል። 500 ምናምን ኪሎ ሜትሮችን አቋርጦ በሳጥን ውስጥ የተቆለፈ ልብ እንደያዘ ደጇ ላይ ቆመ። ቆመ፣ ደግሞም ተቀመጠ። እንደ ተቀመጠም ግማሽ ሰዓት ሞላው። ተነሳ፣ አንኳኳ። ከ40 ደቂቃ ቁዘማ በኋላ ድንገት አንድ ሐሳብ እየሮጠ መጥቶበት አፍቃሪ ልብ ውስጥ ገብቶ ተሸነቆረ። ምን መሆኔ ነው? ምን ፈጣሪ ለማለት ነው ጎጆ መስርታ ያለች ፍቅረኛዬ ጋር የመጣሁት? እኔን በማግኘቷ ላላስፈላጊ ስቃይ ብዳርጋትስ? ለሚያፈቅሩት ሰው ስቃይና ጸጸትን ከመስጠት የከፋ ኃጢአት አለ ወይ ብሎ አሰበ። ፍቅር ሆይ በስምህ ሳይታወቀኝ ስህተት ልሠራ ነበርና ይቅርታ አለ። ለማንኳኳት ፈራ። ምን ነካኝ አለ። ጸጸት ገባው። ያሳነሳት መሰለው። ንጹሕ ፍቅሩን ላለማቆሸሽ መጠንቀቅ እንዳለበት ተሰማው። ለዳግም ማንኳኳት የተዘረጋው እጁን ሰበሰበ። ቆመ። እንደ ቆመ አንድ አውቶቡስ መጣና እሱ የቆመበት ስፍራ ቆመ።
አንድ ሰው ትሄዳለህ? አንድ ሰው። የተዘጋ ልቡ ሲከፈት ታወቀው። እጁን አውለበለበ ወደ አውቶቡሱ። ረዳቱ ፈገግ አለ። አፍቃሪው ሰው ወደ ፈገግታው ተጠጋ። ትኬት ቆረጠ። ወደ አውቶቡሱ ሆድ እግሩን ሰደደ። ተደላድሎ ተቀምጦ ወደነ ኤልሳቤጥ ግቢ አተኮረ። በዓይኖቹ አንኳኳ መልሶ መላልሶ። ዓይኖቹ ኃይል አላቸው። በንጹሕ ፍቅር የተሞላ ዓይን ያለው ሰው የተዘጋን ደጅ የማስከፈት አቅም ያለው ይመስለዋል። ያምናል። ያመነው ነገር ደግሞ እንደማይፈጸምለት ያምናል። ይኸው ተከፈተ። የኤልሳ ደጅ ተከፈተ። ራሷ ናት፣ ኤልሳ ናት የተንኳኳውን በር የከፈተችው። ጮኸ። አፍቃሪው ወጣት ጮኸ። ኤልሳ! ኤልሳችት! ይችት ኤልሳ! ኤልሳችት! ተሳፋሪዎች ግራ ገባቸው በጣም። ወግ ሰላቂዎች፣ ጫታ መንዣጊዎች፣ የብቻ ቆዛሚዎችም ስሟን ሲጠራ አልሰማችውም። እንዲሰማትም ብሎ አልነበረም የጠራት። እሷም ወደ አውቶቡሱ አላየችም። ሲያት ግን ፀሐይ ልቡ ውስጥ ስትበራ ታወቀው። ጨለማው ሲረታ፣ የተረገዘ ናፍቆቱ ሲወለድ ቆመች። አያት። በዓይኑ ጎረሳት። መጥገብ አቃተው። አንድ ነገር ልብ አለ። ቲሸርቱ። አንዲት የምታምር ሴት ቲሸርቱ። አንዲት የምታምር ሴት የማያምርባትን ቲሸርት ለብሳ። ኤልሳ የለበሰችው ቲሸርት የሱን ነበረ። እሷ ናት። ስላንተ ሳስብ ሁልጊዜ ይህንን ልብስ ለብሰ ነው የምትታየኝ ያለችው። ያዘወትራት ነበረ። አንድ ቀን አስወለቀችው፣ ወሰደችበት። ይህንን ቲሸርት ለብሼው ማደር እፈልጋለሁ ነበር ያለችው። አንተን ይለኛል ትለው ነበረ። አደረገችውም። አሁንም እሱን ለብሳ የምትኖር መሰለው። እኔን ለብሳኝ የምትኖር ከሆነ አይበርዳትም ፈጽሞ አለ። ኤልሳ እወድሻለሁ፣ 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 እወድሻለሁ። ፍቅር ሆይ፣ ፍቅር ሆይ እንዲህ እንዳስብ አድርገ ስለሰራኸኝ አመሰግናለሁ። እምባው መጣ። አጠገቡ የተቀመጠው ሰው ከትላንትና በስቲያ አንተን የሚመስል ሰው አጠገቤ ተቀምጦ ነበረ። የታላቅ መሆን አለበት አለው። እኔው ነኝ አለ አፍቃሪው። እኔው ነኝ። የፍቅረኛዬን ዓይኖች አይቼ ነው የጠፋና የባከኑ ዘመኖቼ ትልቅ ሰው አስመስለውኝ የነበሩትን ዓመቶቼን ያስመለስኩት እኔው ነኝ አለ በፈገግታ። አውቶቡሱ እየተመለሰ ነው። አፍቃሪ ልብን ተሸክሞ። ውድ አድማጭ ተመልካቾቻችን ትረካችን የሰማችሁትን ይመስላል። ያላችሁን አስተያየት በኮመንት ላይ አስቀምጡልን። ቻናላችንን ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን።
መሰል ትረካዎችን ይዘን እንመለሳለን። ሰናይ ቀን።